ረመዳን እንግዲህ አንድ ሁለት ተብሎ ዛሬ 27 ላይ ደርሰናል። ዛሬ የቀኑ ሎይን አሳያችኋለሁ ማለት ነው። እንዴት ረመዳንን እንደማሳልፍ አብረና ያለን ቀን የሚጀምረው ከቀኑ 6 ሰዓት ነው። ማታ ያው ስለማመሽ ብዙ ስራና ስለምሰራ የቀኑ ማታ ስለምሰራ ማታ አመሻለሁ 6 ሰዓት ላይ ነው እነሱ ማለት ነው። ስለዚህ ከ6 ሰዓት በኋላ ያለው ነው ማሳያችሁ። ومن لا يجيب داعي الله فليس بمعجز في الأرض وليس له ሰላት ከሰገርኩ በኋላ እንደምታዩት ለውጥ የሚለውን የበድሩ ሁሴን መጽሐፍ ያነበብኩ ነው። እጅግ በጣም ምርጥ መጽሐፍ ነው። ሁላችሁም እንድታነቡት መክራችኋለሁ። ከዛም የተወሰነ ደቂቃ ናፕ አደርጋለሁ ማለት ነው። ናፕ ማድረግ ተመራጭ ነው። እንዲሁም አሁን ዚክር እያደረኩ ነው። ዚክርም በጣም ተወዳጅ ነገር ነው ረመዳን ውስጥ። በመቀጠል ደግሞ ቁርአን ቀራለሁ ማለት ነው። እነዚህ ማድረጋቸው ነገሮች በየቀኑ ረመዳን ውስጥ የማረጋቸው ነገሮች ማለት ነው። 30ውንም ቀን እንዲሳረግ ነው ያሳለፍኩት። አሁን ደግሞ ጋይስ ወተት እንገዛለን። እንግዲህ ብዙ አይነት ተዛለው ለምን እንደሚል ወተቱን ማሳያችኋለሁ። ወተታችን ተገዝቷል። እንግዲህ ይሄ ወተት አሁን ያሳያችሁ ወተት ጁስ ነው የምሰራበት እና ከዛ ላይ ደግሞ ቡና ይፈላበታል። ሌላ የገዛኋት ደግሞ አለች። እቺ ደግሞ ለኢድ ኩኪስ እንሰራበታለን። የሚገርም ጁስ ነው በቃ እንሰራው። እዚህ ጋር 10 ቴምር አለ። እዚህ ሙዝ ደግሞ 6 ሙዝ። ወተት 3 ብርጭቆ ነው የምጠቀመው። ስቴቲዩን አሁን ደግሞ ጋይስ 10 ሰዓት ደርሷል። እንግዲህ ሰርቼ መጣና በጣም ብዙ ቤተሰቦች አሉ እሱን እንሰራለን። አላሁ አክበር አላሁ አክበር። ሰግደን ተመልሰናል። እንግዲህ ጋይስ አሁን ልብስ ቀይረን ወደ ስራ። ጋይስ የመጀመሪያው ስራ ምንድነው? ያው የኔ ስራ ብስኩት መጥበስ ሳሙሳ ምናምን በቃ የምታበስ ነገርና ማቀራረብ ስለሆነ አሁን የመጀመሪያ ስራዬ እሳት ማያያዝ ነው። እሳት እንግዲህ ውጭ ላይ ነው የሚያያዘው። ያለ እንጨት አያያዝም ማለት ነው። ስራ ማያያዙ ስለዚህ እዚህ ጋር ነፋስ ስላለ ውስጥ እንገባና እናያይዛለን ማለት ነው። ያይዟል ከሰላም ቴፕ3 ነው አናራግባለን። በደንብ ሲያዝ ሰስታያዙ በጣም ከባድ ነገር ማራገቡ። ሙዝ ተያይዟል። እስከዛ ብስኩት እንሰራለን። ሳቦካው ቅድም ላሳያችሁ ቀጣይ ያሳያችኋለሁ። የቦካው ሬሲፒው የምትፈልጉ ከሆነ በሌላ ቪዲዮ ቦታ ዘይቱ እስኪሞቅ ጠብቀን ከዛ ብስኩታችን እናደርጋለን። ካሞቀ አስቸግረን እሳቱን ፏ ብሏል። እዚህ ጠብሰን እዚህ ጋር እናደርጋለን ማጣሪያ። ከዛ በኋላ እዚህ ውስጥ ስቶር ቴስት ማውቃለሁ። በጣም ነው የሞቀው።
እሳት ሞቅ ስላለ ዘይቱ በቃ ወዲያው ነው ፏ it is what it is እንግዲህ ብስኩቱን ጨርሰናል so tired አሁን ወደ ሳምቡሳ ሳምቡሳ ለማብሰል በጣም ይቆያል እንደ ብስኩቱ ላይ በስል ሳምቡሳ እሳቱ በደንብ ተያይዞ ዘይቱ ከሞቀ ወዲያው ነው የምትጨርሱት ካልሆነ ግን በጣም ነው የምትዝጉት ሳምቡሳውን ጨርሰናል ሳምቡሳ አሁን 12 ሰዓት ሆኗል የመጨረሻው ስራ የሚሆነው ቡና ማፍላትና እዚህ ጋር ደግሞ ማቀራረብ ነው እንግዲህ ሱፍራ ይባላል ሱፍራ ምንም በእንግሊዘኛ ሱፍራ በመነኛ ነው ማሚ ሱፍራ ይላሉ ግን ሱፍራ ነው አባሻት ነው ብቻ ሱፍራ ይባላል አረ ደፋካ ወጆት ምንም ማለት ይሁን ደግሞ ጨስ ለማድረግ ቪዲዮ ዘጣን እና ቡናውን ማዘራፋለሁ ባለች የጣኑን ፎር አድርግበት በቃ እስከዚህ አለ ከጣናችን ትልቅ ነው ግን አይሽ እንጨት ምናምን ነው እንጨት አድርጎ ነው የሚቀቡት የሆነ ነገር ነው እንጂ ወላሂ እንጨቱ ላይ ነው የሚቀቡት የሚገርም ከሰል ግን ሳስጨምረን አይቀርም እሺ እዚህ ጋር የሚቀርበው ብስኩት ሳምቡሳ ብስኩት ሳምቡሳ እዚህ መልኩ እንግዲህ ተዘጋጅተናል الله أكبر يرمي جوس